ጂያን ልክ ድሮ አሊያን ሳያገኛት በፊት እንደነበረው መሆን እያቃተው ነው ያለው። እናቱም ብትሆን ከዚህ በኋላ አልቦራ ቤተሰብን የመምራት ብቃት እንዳለው እየተጠራጠረች ነው። ጂያን እንደ በፊቱ ጨካኝ መሆን አልቻለም። ስለዚህ ለብዙ ነገሮች እየራራ፣ በአንድ በኩል ደግሞ እናቱ ትክክለኛ ባህሪው ይህ አይደለም በሚል ምክንያት እየተጠራጠረች ነው። እሱንም ቢሆን እንዲጠራጠር እያደረገችው ነው ያለው። በአሁን ሰዓት ላይ የአሊያ እናት በድሮ ህይወቷ ባለባት ማንነት ምክንያት እየተሰደበች፣ በጠቅላላ የአልቦራዎችንም ቤተሰብ ስም እያሰደበች እንዳለ አርጋ ነው ሰዳከት ያሰበችው። ሰዳከት አሁኑኑ ትውጣልኝ ያለች ነው። በአንድ በኩል ደግሞ ወዲያው ነበረ የአሊያ እናት ፍቅርዬ የታመመችው። ስለዚህ ሰዳከት ከዚህ በኋላ ብዙም ልትጫናት አልፈለገችም። በሌላ በኩል ደግሞ ናሬ ከኦስካን ጋር እስክትፋታ ድረስ በጣም ቸኩላለች። ኦስካን አልፈታሽም ብሏታል። ጂያን የቻለውን ነገር በሙሉ እያደረገ ነው እንዲፈታት። ሻይን ግን መታገስ ከብዶታል። ቀኑ በጣም እየራቀበት ነው የፍቺ ችሎት የሚካሄድበት። ነገር ግን እስከሚፋቱ ድረስ ሁለቱ እንዳይገናኙ ጂያንም ሰዳከትን አስጠንቅቀዋል። አሁን ናሬ ተቸግራለች። ይህም ሻሂን ኦስካን ደሚር ጋር ለእርዳታ እንደሄደ ከሰማ በኋላ እገለዋለሁ ብሎ በጣም ተናዶ በመኪናው ወደነ ደሚር ቤት እያመራ ነው ያለው። ናሬ ጨንቋት ወደ ወንድሟ ደውላ ካያ በመጨረሻም ወደ ሻሂን እየሄደ ነው ያለው። ነገር ግን አሁን ኦስካንና ደሚር በጣም ተስማምተዋል። ይኸውልህ ከዚህ በኋላ ምንም አይነት ሰው ወደ አንተ አይቀርብም፣ እሺ አንተ ከኔ ጋር ምንም እንዳታስብ እጠብቃለሁ፣ እሺ ተስማምተናል አይደለ ብሎ እየጨበጠው ነው። ሁለቱም ይጨባበጣሉ። ኦስካንም ተመችቶታል። ዘሬን ሁሉ ሲካሄድ ወደፊት ራመድ እያለች እያየቻቸው ነበረ። ሁለቱ ወንዶች ገና ተያይዘው እንደወጡ ድንገት ሻሂን መጣ። ሻሂን ከመኪና ውስጥ እየወጣ ነበር። እገላለሁ፣ አጥፋለሁ እያለ እየወረደ ታጥቀዋል። በአንድ በኩል ኦስካን ሳይ ወደኋላ እየሸሸ፣ ደሚር ደግሞ እንዳፈራ ኦስካን እንዳፈራ ይለዋል ሻሂን። ከዛ ሽጉጡን ይዞ ወደፊት እየመጣ የደሚር ጠባቂዎች እየገላገሉ ነበረ። እጁን ይዘው ሽጉጡን ወደ ላይ ቀና እንዳያረግ እየተጠባበቁ ነበረ። ካያ ድንገት መጣ። ወንድሜ ተረጋጋ ወንድሜ፣ ያዙት እባካችሁ ያዙት፣ ገላግሏቸው ይባባላሉ። ዘሪንም መጣች። ለመገላገል በጣም እየታገለች ነበረ። እርስ በርስ ሽጉጥ ይደቃቀናሉ። ዘሪን ማል ገብታ በቃችሁ ትላለች። ደሚር ገሞ ሽጉጣችሁን ዝቅ አድርጉ ሽጉጣችሁን፣ ቆይ አንዴ ተረጋጉ፣ ሻሆ ተረጋጋ፣ ይኸውላችሁ ቆይ አንዴ ይሄን ነገር ተስማምተን ነው ማድረግ ያለብን ይላል። ዘሪን ደግሞ እባካችሁ ተረጋጉ ትላለች። ድንገት የደሚር አባት መጣ። እናንተ ትንሽ አታፍሩም እንዴ? በቃ ቤታችንን የማንም መጨፈር ያደረጋችሁት እንዴ ብሎ እየተቆጣ ነው። ሻይን አጠፋለሁ እያለ ይዝታል። ከሽጉጡን ተቀብሎታል። ምንድነው እየሰራችሁ ያላችሁት? ለብሮ ቤታችን መታችሁ የምትጣሉት? እባካችሁ ከዚህ ሂዱ እያለ ነዲም ይቆጣል። እሺ ጥሩ በቃ ኦስካን፣ ለማንኛውም አንተ ሂድ በቃ እሺ፣ ምንም አትሆንም፣ ይኸውልህ ችግር ውስጥ አትገባም፣ አይዞህ ሂድ አሁን ሂድ እያለው ነው። ኦስካን እየሸሸ፣ በአንድ በኩል ደግሞ ሻይን እከተሏለሁ እያለ ነበረ። ኦስካን እንዳፈረው ይላል ደሚር። ሻይን ካልተከተልኩት እያለ ነው። ሊደበድበው ፈልገዋል። ነገር ግን ካያ ይዞት እየታገለ ነበረ። እነ ከድርም መጥተዋል። አሁን ኦስካን ፈጠን እያለ ወደ መኪናው ገባ። ሻይን እቀብረሃለሁ እያለ ይጮኋል። ከዛ በኋላ ደሚር ሻይን ይኸውልህ ኦስካን ማለት ናሬን እንዲፈታት አሳምነዋለሁ፣ እንዳታስብ፣ ግን አንተ መጀመሪያ ከኔ ጋር ለመስራት መስማማት አለብህ። እንዴት ነው በዚህ ተስማማለህ አለው። በጣም የምታሳፍር ሰው ነህ ደሚር፣ ምር የምትለው እያለ ይቆጣል። ነገር ያለው እንግዲህ የሚጠቅምህን ታውቃለህ እያሉ ድንገት ዘሪን ወንድሜ ሂድ በቃ እባክህ ሂድ በቃ እያለችው ነው። ከዛ በኋላ ሻይን መኪና ውስጥ እየገባ ነው። ካያም ተከትሎት ይገባል። ወደ ኋላ እየሄዱ ናቸው። ዘሪን ተናዳ ወደ ቤት ትመልሳለች። ደሚር ቆሞ እያያን ነው። ከደቂቆች በኋላ ካያና ሻይን ጭር ወዳለ ቦታ መጡ። ወደ ተራራ ቦታ ላይ ከመጡ በኋላ ወንድሜ እስር ቤት እኮ ነበርኩ እኮ ምንም እንዳልተፈጠረ ሆነ ልትጣላ ትሄዳለህ እንዴ? ምን ሆነ ነው? ቆይ አንተ ራስህን ችግር ውስጥ ለምን የምከተው? ምን ነካ? ቆይ ያንተ ጉዳይ አላለቀም እኮ፣ ኬዙ እኮ አልተዘጋም። ሄደ ደግሞ እስካንን የሆነ ነገር ልታደርገው ነበረ። እኔም እኮ እስር ቤት ነበርኩኝ እኮ። እኛ ቀይ መስመር ላይ ቆመናል። ይኸውልህ ከዚህ በኋላ ምንም ማድረግ አንችልም። የሆነ ነገር ካደረግን ውጤቱ ይታወቃል አለው። ታዲያ ያሸለ መጥማት ደሚር ጋር ሴድ ዝም ልበለው እንዴ አለው። ታዲያ ምን ማድረግ እንችላለን? ሁሉም ነገር ጊዜ ይፈተዋል። ይኸውልህ ተረጋጋ ሻይን፣ ተረጋጋ እባክህ እያለው ነበረ። ከዛ በኋላ ሻይን ይሄ የመጨረሻ እድሌ ነው፣ የመጨረሻ እድሌ መጠቀም አለብኝ እያለው ነው። ከዛ ካያ ተደወለለት። ደዋያው ናሬ ናት። ሻይንን አገኘኸው ያለችው። አዎ አግኝቼዋለሁ፣ ምንም እንዳታስቢ ይላታል። ከዛ ናሬ አሁን ከአሊያ አጠገብ ናት። ውይ በመጨረሻም ካያ ወንድም ያገኘው፣ አዎ አግኝቶታል እያለች ነበረ። ከዛ አሊያ ተረጋጊ በቃ አንቺ ሁሉም ነገር ሰላም ይሆናል ብላታ ባብላታለች። ጂያን ማታ ላይ ወደ ቤት እየመጣ ነበረ። ከዛ ካያ የተፈጠረውን ነገር እየነገረው ነው። ወንድሜ እኔ በግድ ነበር ሻይንን እኮ ያስኩት፣ በቃ ከባድ ነበር ነገሩ፣ ከባድ ብጥብጥ ተፈጥሮ ነበረ። በቃ እዛ ጋር ቦምብ የፈነዳ ነበር የሚመስለው። አሁንም ቢሆን ያ ኦስካን የሚባል ሻለመጥማጥ ካላረፈ ከባድ ነገር እየመጣ እንዳለ ይታወቀኛል እያለው ነበር። ቀስ እያለች ሰዳከት እየቀረበች ነበረ። እኔ አንተ ስንት ጊዜ ነው የምነግርህ እንደዚህ ነገር ውስጥ እንዳከተራሰን ትሰማለህ አይደለ? በኋላ የማይፈታ ጣጣ ውስጥ ነው የምንገባው። ምን መጀመሪያ እስኪ ናሬና ኦስካን ይፋቱ፣ እስኪ ደግሞ ተፋተውም እኮ ልክ ሁሉም ነገር አልጋ እንደሚሆን ነገር ምን ማለት ነው እያለ ጂያን እየተቆጣ ነበረ። ከዛ ናሬ መጣች። ምን ተፈጠረ ስትል ነበረ። አይ ምንም ዝም ብሎ ነው ይለዋታል ጂያን እንዲሁም ካያ። ከዛ በኋላ ሰዳከት መጣች። ወደ እነሱ እየቀረበች ምን ተፈጠረ ብላ ጠየቀች። ጂያን ምንም የለም ይላታል። ከዛ እሷ እሺ ኦርን አገኘኸው አለችው። አላገኙትም እማዬ፣ እስካሁን ድረስ እየፈለግነው ነው እያለ ነገራት። ከዛ ሰዳከት እሺ ጥሩ፣ እኔ ምለው ያቺ የአሊያ እናት እንዴት ናት ብላ ጠየቀች። ከዛ ናሬ ደህና ናት አለች።
ነው ደህና ከሆነች በሁለት እግሯ መቆም ከቻለች ትውጣ ከዚህ ቤት ትውጣ አለች። ከዛ ጃንማ ይላታል ምን ልትል ትውጣ ከዚህ ቤት በቃ አልፈልግም ከዚህ በኋላ ብላ ተቆጣች። ከዛ ኑራት ብሎ ብላቸው ወደ ውስጥ ገባች። ከዛ ከአርቦኛል ብሎ ወደ ውስጥ እየገባ ጃን አራበኝም ብሎ እዛ ውጪ እየቆመ ኤሮል ደወለለት። ሄለው ጃን፣ ያው ኡርን በተመለከተ እስካሁን ድረስ ምንም አዲስ ነገር የለም፣ ግን ፍቅርዬን በተመለከተ ምን አይነት መረጃ እንደደረሰኝ ብነግርህ አታምነኝ አለው። ከዛ ምን ይለዋል፣ ያው ታውቃለህ እንግዲህ አንካራ ውስጥ ለብዙ ዓመታቶች ሰርታለች። እዛም የምሽት ስራ ስትሰራ ነበረ እና ሰው ገላ 9 ዓመት ታስራ ከእስር ቤት ነበር የወጣችው አለው። እንዲህ ሲለው ጃን እንደነገጠ ማንን እንደገደለችው ሙሉ ስሙን እየነገረው ነበረ። አሁን አሊያ ከእናቷ ጋር እየወራች ነው። እንዴት ነሽ ብላ እያማከረቻት ነበረ። ከዛም በኋላ ትንሽ አውርታት ቀስ ብላ እየወጣች ጂያን በአንድ በኩል ከህፃኑ ጋር እየተጫወተ ነበረ። አብረው እየተጫወቱ ህፃኑ ጂያን ሲያሸንፍ ወደ ላይ እየዘለለ በአንድ በኩል ጂያን ተረጋጋ ይለዋል። ቁስሉን ነገር እንዳይነበት ስለፈራ። ከዛ ላይ መጣች። ለምሮ የምዘለው አትጫወተም እንደዚህ እየሆንክ ብላ ከልጇ ጋር የተጨቃጨቀች። ከዛ በኋላ ጂያን አሳመናት ትንሽ ብቻ ይጮት ብለው። ከዛ በኋላ በመጨረሻ ሁለቱ በርጋ ሆነው ማውራት ጀመሩ። እናትሽ እንዴት ናት አላት። ያው እንግዲህ እሷ ትዋሸኛለች፣ አንዳንድ ጊዜ እኮ ዶክተር መሆኔንም የምትረሳ ይመስለኛል፣ ደህና ነኝ ትለኛለች፣ ግን ደህና መሆኗን እጠራጠራለሁ እያለችው ነበረ። ከዛ እሱ ዝም ብሎ ተመለከታትና እስኪ በቃ ብሏት ወጣ። ከዛ አሊያ ወደ ልጇ እየቀረበች ነው። ከዛ ጃን ወደ ታች እየወረደ ፍቅርዬን ራሱ አገኛት። ሲያገኛት አጠገቧ ቆመ። ከዛም በኋላ ያው እንግዲህ አሊያ እዚህ ቤት ስላለች ፈጣሪን አመስግኝ እያላን ነበር። ልጇ በጣም እንደምትወዳት እየነገራን ነው። ከዛ አሁንም ቢሆን እኔ እንደታመንኩ ነው አይደል የምታስበው አለችው። አዎ እንዴት ታምንሻለች እያላን ነበረ። አዎ አይምሯ በጣም ይገርም ነው። ንቃተ ህሊኗ በጣም ይገርመኛል። የኔ ልጅ በጣም ብልጥ ናት። በብዙ ፈተና ውስጥ አልፋለች። አሁንም ቢሆን እንደ ድሮ ብልጥ ናት። ታውቃለህ ደረቅ ናት ደግሞ አለች። ሁለቱም ይሳሳቃሉ። ከዛም በኋላ ምን እያርሽ ነው አላት። አየር ልቀበል አለችው። ጥሩ እኔ ምልሽ የሆነ ጥያቄ ልጠይቅሽ ፈልጌ ነበረ አላት። እኮ ጠይቃ አንተ ሁል ጊዜ የሆነ ጥያቄ ለመጠየቅ እንደጓጓ ነው እስካሁን ድረስ ዝም ብላል። በላውን ጠይቅ የፈለግከውን ነገር አለችው። ጥሩ እሺ፣ ለማንኛውም ያው ልክ እንደ ልጅሽም አንቺ የምትሆኚ ብልጥነሽ ብዬ አስባለሁ እና አቷሽኝም ብዬ ገምታለሁ። እኔ ምልሽ ፍቅርዬ እንዴት ነው ከአመታቶች በፊት ሰው ገለሽ 9 ዓመት ሙሉ እስር ቤት ገብተሽ እንደወጣሽ ሰምቻለሁ አላት። እንዲህ ሲላት አሊያ እየመጣች ነበር ሰማቻቸው። በጨረፍታ ጆሮ ውስጥ ይህ ነገር ገባ። ከዛም በኋላ ደነገጠች። እንባ የተናነቃት ከኋላቸው ሆና አየቻቸው። አሁን እንግዲህ የስራው ባህሪ ነበረ። ድንገት የተፈጠረ ነገር ነበረ አለችው። ወይዘሮ ፍቅርዬ እባክሽ ለምንድነው ኢሚር የሚባለውን ሰው እየገደልሽው? ትክክለኛ ምክንያት ፈልጋለሁ አላት። ከዛ አሊያ በአንድ በኩል ይህን ሰውዬ የምታውቀው ይመስላል ፍጥጥ ብላ ስታያቸው ድንገት ፍቅርዬ ወደኋላ ዞር ስትል አሊያን አየቻት። ሁለቱም ተፋጠጡ። ከዛ ፍቅርዬ ዝም ብላ አሊያን ካየቻት በኋላ ወደ መኝታ ክፍሏ ገባች። ከዛ አሊያና ጂያን ብቻ ቀሩ። አሊያ ይህን ነገር ለአንቺ ማሳወቅ ነበረብኝ፣ መጀመሪያ አንቺ ማማከር ነበረብኝ፣ ግን ነገሩ ትንሽ አንገብጋቢ ስለነበር ነው ወደ እሷ ሄድኩስ እያላት ገደለችው እያለች ተከትላት ወደ እናቷ መኝታ ክፍል እየገባች ነው። ከዛም በኋላ አጠገቧ ተቀመጠች። ጂያን በርጋ ቆሞ ያዳምጣል። ይህ ሁሉ ነገር የተፈጠረው እኔ ትችሽ ገርኩኝ በኋላ ነበር አይደለ አለቻት። አዎ አንቺ ከሄድሽ በኋላ ነበረ። በእርግጥ እኔ እሱን የገደልኩት አንቺ ከመሄድሽ በፊት ነበረ፣ ግን ደበቅኩት። ከካሎሪንም ቢሆን ገንዘብ የተቀበልኩት ግዴታ ያው ለልጆቹና ለሚስቱ ያን ገንዘብ መስጠት ስለነበረብኝ ነው። ሚስቱንም ልጆቹንም በጣም ያሰቃያቸው ነበረ። ያው እንግዲህ እኔ ለአንቺን ለካሎሪን ከሸጥኩሽ በኋላ ገንዘቡን እነሱ ላይ ነው ጥቅም ያዋልኩት ማለት ነው። እና ያ ሸለመጥማጥ ባለትዳር ነበር፣ ልጆች ነበሩት። በጣም የሚያሳፍር ነው እያለች ነበረ። አሊያ እያለቀሰች ነበር የምታዳምጣት። ሙሉ ታሪካውን እያጫወተች ነበረ። አሊያ በፍጹም ያልገመተችው ያልጠረጠረችው ያላሰበችው አጋጣሚ ነበር ይሄ። አሁን እየተነገራት ያለውን ነገር ለማመን እየከበዳን ነበረ። ይኸውልሽ ማንም ቢሆን ማንም አንቺን ከነካሽ ጀርባቸውን እጅ ወጋቸዋለሁ። ምንም ቢፈጠር ምንም አያመጡም፣ ከአንቺ አይበልጡብኝም። ዛሬም ቢሆን በተመሳይ መንገድ ይሄን ላረገው እችላለሁ እያለቻን ነበረ። ከዛ ላይ ተለቅሳለች። ያው እንግዲህ አሁን ደግሞ ያኔ ላረኩት ነገር አሁን ኃጢአቴ እያስከፈለኝ ነው፣ ዋጋ እየከፈልኩበት ነው። ምን ይባላል እንግዲህ ይህን ህይወት መርጫው አይደለም። በቃ ህይወት እንደዚህ ነገር ያስገባችኝ በአጋጣሚ ነው። ለሰው ይህን ነገር በአንድ ጊዜ አይቶ መፍረድ በጣም ቀላል ሊሆንለት ይችላል። ሰው የፈለገውን ነገር ማለት ይችላል፣ ግን እንደምታስቡት አይደለም አለቻት። ቀስ ብላ እጇ ልትይዛት እየሞከረች ነው። አሊያ እያለቀሰች ነው። ለብዙ ዓመታቶች ስታስብ የነበረው ነገርና ይሄ አሁን እርስ በርስ ተላተመባት። ከዛ በኋላ ከተቀመጠችበት ተነስታ በዝምታ እየወጣች ነው እያለቀሰች። በዚህ መንገድ ስትወጣ ጂያንን በርጋ ቆሞ ሲያዳምጥ ነበረ። ዝም ብሎ ያታል። ፍቅርዬም እያለቀሰች ነው። አሊያ በቀጥታ ወደ መኝታ ክፍሏ ገባች። ጥቅልል ብላ አልጋው ላይ ጋደም እያለች ነበረ። ጂያን ተከትሏ ገባና በርጋ ቆሞ እያያን ነበረ። ከዛ አልጋው ጋር እግሩ አካባቢ ተቀመጠ። ከዛም በኋላ ያው እንግዲህ እነዚህ በጣም መጥፎ ትዝታዎች ናቸው ይገባኛል፣ ግን ከነዚህ መጥፎ ትዝታዎች መሃል አንድ ቆንጆ የሆነ ትዝታ አይጠፋም። አሊያ እሱን ለማስታወስ ሞክሪ እያላን ነው። ከዛም በኋላ ቀስ ብሎም የሆነ ነገር እየደረበላት ነበረ። እየደረበላት እያለ ድንገት እጁን ያዘችው። እጁን ይዛው እያየችው ነበረ። እሱም ያያታል። ከዛ ደናደሪ ተባብለው እሱም ወደ ክፍሉ ገባ። እሷም እንቅልፏን እየተኛች ነበረ።
በሌላ በኩል ኡር አሁንም ቢሆን የሚኔ ቤት ውስጥ ነው ያለው። ሚኔ አስጠግተዋለች። ሶፋ ላይ ተኝተዋል። ድንገት በጠዋት መጣች። እንደምን አድርግ አለችው። ደህና ድርሽ እያላን ነበረ። እጅህ እንዴት ነው አለችው። እጅህ ደህና ነው፣ አሁን እየተሻለኝ ነው አላት። ጥሩ እሺ፣ የምታመልጥበትን ትራንስፖርት አመቻችቻለሁ። መኪናው መንቀሳቀስ ይጀምራል፣ አሳውቃለሁ። ከዛ ብረን እንሄዳለን። ከዛ በኋላ ሁሉም ነገር በተባባልነው መሰረት ይሆናል። በኋላ እንገናኝ አለችው። ትታው ሄደች። ከዛ እሷ ልትወጣ ነበረ። ወይዘሪት ሚኔ ቆይ አንዴ እያላን ነበረ። ዞር ብላ አየችው። እኔ ምልሽ ይቅርታ ማለት እኔ ባንቺ ጉዳይ መግባት አልፈልግም። ሁሉም ነገር ያንቺ ህይወት ነው። ነገር ግን ባከሽ የጂያን ጉዳይ ላይ ተስፋ ቁረጪ፣ ምንም አይጠቅምሽም እያላን ነው። ትኩር ብላ ታያለች። በኋላ ይጸጽትሻል አላት። ይጸጽተኝ እስኪ ግን አይጸጽተኝም ይለ ምክንያቱም የማረገውን ነገር አውቃለሁ። በመጨረሻም እንደማሸነፍ አውቃለሁ እና ጂያን እንደምወደዋለሁ። ገባ? ሁሉም ነገር የኔ ይሆናል። ለምወደው ሰው ደግሞ እስከ መጨረሻው ድረስ እታገላለሁ አለችው። ትታው ወጣች። ኦር ሚኔ ምን እንዳለች ባይገባውም እሺ ብሏት በዚህ መንገድ ይለያያሉ። አሁን ደሚርና ዘሬን አብረው ከቤት እየወጡ ናቸው። ወደ ትምህርት ቤት እያደረሳን ነበረ። አንተ ግን እስከ መቼ ድረስ ነው ሁልጊዜ ነው እንዴ ትምህርት ቤት የምታደርሰኝ? በቃ የኔን ነገር ለማበላሸት ቀኔን ለማበላሸት ማታረጉ ነገር የለማ አለችው። እስኪ ዝም በይ ይላታል። በጣም ነው የምታሳዝነው። ሁልጊዜ እንደ ህፃን ልጅ እኔን ማረስ አለብህ እንዴ አለችው። ዝም ብለውንም እያያን ነበር። ደሚር አንተን እያናገርኩ እኮ ነው ስትለው ዘሬን እባክሽ አጮህብኝ በቃ ይኸውልሽ በዚህ መስኮት ነው መወረውርሽ፣ እዚሁ ጥዬሽ ሄጃለሁ እዚህ በረሃ ላይ አላት። ጣለኝ ወርወረኝ ልብ ካለ እያለችው ነበረ። እንዲህ የተጨቃጨቁ በአንድ በኩል እኔም ቆይ ምን አድርጌሽ ነው? እኔ ታማኝ የፈጣሪ አገልጋይ ነኝ፣ ምን አጠፋው አላት። አንተማ የሰይጣን አገልጋይ ነህ አለችው። ማለት ይላታል። ምክንያቱም በቃ ሁልጊዜ ክፉ ነገር ነው የምታረገው ስትለው ነበረ። መቼም ፍቅር አይገባም ድንጋይ ልብን ያለ እያለች ስትወቅሰው ከዛ ወዲያው መኪናውን አዞረው በሌላ አቅጣጫ እየሄዱ ወዴት ነው የምንሄደው? ደሚር መኪናውን አቁመው እያለችው ነበረ። እሱ ግን መኪናውን በሌላ አቅጣጫ ማሽከርከሩን እየቀጠለ ነበረ። በአንድ በኩል አሊያ እናቷን ልታይ በጠዋት ወደ ክፍሏ መጣች። ከዛ ፊት ለፊቷ ቆመች። እንዴት ነሽ አሁን አለቻት። ደህና ነኝ ይኸው ቁርሴን እንኳን በስነስርዓት እየበላሁኝ ነው አለቻት። ጥሩ እሺ አሁን እወጣለሁ፣ ያው ከጂያን ጋር እየሆነ የምንሄድበት ፌስቲቫል አለ ዴኒዝን ይዘን በቃ እና አዲስ ነገር ካለ ለኡሙ ወይ ለፓኪዚ ነገራቸው ደውሌ ይነግሩኛል እሺ አለቻት። አሊያ ይህን ጊዜ በደንብ አጣጣሚው እሺ በኋላ ካለፈ በጣም ይቆጫል ብላ መከረቻት። ከዛ አሊያ እናቷን ትኩር ብላ ከየቻት በኋላ ከዛም ትታት እየወጣች ነው። ደሚር በቀጥታ ዘሪንን ወደ አንድ ቤት ይዟት ሄደ። ከዚህ ቀደም አሊያን አገቷት እዚህ ይዞ መጥቶ ነበረ። ከዛ ከመኪናው ውረጃ አላት። አልወርድም አለችው። ውጭ እባክሽ ከዚህ መኪና እያለ ያመናጨቅ እንድትወጣ አረገ። ከወጣሽ በኋላ እጇን ይዞ እጄን እያሳመምከኝ ነው ደሚር ልቀቀኝ ትለዋለች። አብረው ደረጃውን እየወጡ ነበረ። ወደ ቤት ገቡ። ይሽ ግቢ ብሏት ወደ ቤት እንድትገባ ካረጋ በኋላ እሱም ገባ። በሩን ዘግቶት ተመልከች ይሄ ነው ሼን እስር ቤት እዩ በደንብ ተመልከችው እዩ እያላን ነበር። ግድግዳ ላይ በርካታ የሼዳ ፎቶች አሉ። እሱና ሼዳ አብረው የተነሱትን ፎቶች ነበሩ። ተመልከች በጥንቃቄ የሆነ ነገር ከማለተሽ በፊት መጀመሪያ ተመልከቺ። እኔ ድንጋይ ልብን ያለኝ አይደለ ይሄው እያሳየሁሽ ነው ይላታ። ደንገጥ ብላ እያየችው ነበረ። በስኪያው ንገረኝ እስኪ ቆይ ካያ ላንቺ ያለው ፍቅር እኔ ሼዳ ካለኝ ፍቅር በምን ይለያል? እስኪ መልሺ ልብ ካለሽ እያላን ነው። ግራ ገብታ ታያለች። መልሺ ዝም አትበይ ተናገሪ። ካያ ምንድን ያለሽ? ካያ እሞትልሻለሁ አይደል ያለሽ? ላንቺ ብዬ እሞታለሁ፣ ላንቺ ብዬ ህይወቴን ሰጣለሁ አይደል ያለሽ? ካንቺ ውጪ መኖር አልችልም አይደል ያለሽ? ይሄው እኔም እኮ እየኖርኩኝ እኮ አይደለም፣ ይሄው እኔም እኮ ሞቻለሁ እኮ እሷን ካጣሁኝ በኋላ እኮ በህይወቴ ልኮ ምንድነው ታዲያ? ይኸውልሽ ካያ ላንቺ ፍቅር ብሎ ልቡ እንደሚመታ ሁሉ እኔም ለሼዳ ብዬ ልቤ ይመታል እያላን ነበረ። ማልቀስ ጀመረ። ከዛ እሷ ግራ ገብቷት ትመለከተዋለች። እያለቀሰ ያለ ስሜታ የሆነው ድንገት ቁስሉ እየደማ ነበረ። ከዛ ድንገት አቅም አነሰው፣ ተዝለፍልፎ ወደቀ። ሲወደቅ ዘሬን ይህን ጊዜ ዝም ብላ ካየችው በኋላ ሮጣ ከቤቱ ወጣች። እየሮጠች ከወጣች በኋላ ብዙ ማራቀችም፣ ግን ተመልሳ ገባች። ከገባሽ በኋላ አሳዘናት። ደሚር መጥቻለሁ ልት ቀና በል ደህና ነህ እያለችው ነበረ። ቀና ካረገችው በኋላ ትኩር ብሎ ያያታል። እሷም እያየችው ደገፍ አርጋ አነሳችው። ሁለቱም ተደጋግፈው እየወጡ ነበረ። እነ አሊያ ዛሬ ወደሚዘጋጀው የሜዳ ላይ ፌስቲቫል መጥተዋል። በጣም ብዙ የአካባቢው ሰው ተገኝተዋል። በቦታው ከመጡ በኋላ ህፃኑን ጂያን እጁን ይዘውት ወደ ውስጥ እያመሩ ነበረ። እሱ የሚጫወትበትን ነገር አብረው ሊሰሩ ናቸው። አሁን ደሚር ወደ ቤት መጥተዋል። ዘሬንም ብትሆን በአንድ በኩል አብረው መጥታለች። ከዛ ዶክተሩ አቶ ደሚር ነግሬ ነበር እኮ ይሄ ቁስል አደገኛ ነው ብዬ ነበረ፣ እረፍት እንድታረግ አስረድቼ ነበረ አለው። ዶክተር በቃ የምታደርገውን ነገር አድርግና ውጣ አለው። ዶክተሩ የሚያደርገውን ነገር አድርጎ ወጣ። ከዛ ዘሬም መጣች። ፈጣሪ ማረ እንግዲህ ይኸው በአንተ ምክንያት ዛሬ ፈተና ሳልፈተን ቀረውኝ፣ ፈተና መለጠኝ አለችው። ታዲያ ምን ችግር አለው? ይሄ ከባድ ነገር ነው እንዴ? ያው ለነገ በደንብ ታጠኛለሽ፣ ሌላ ቀን ትፈተኛለሽ አላት። ትኩር ብላየችው። እሺ ወንድሜ ይመጣል ቅርብ ጊዜ እወጣለሁ አለችው። እሺ ችግር የለም አላት። ከዛ ፈጣሪ ይማረ ብላ ወጣች። አሁን እነ ጂያን ከነ አሊያና ናሬ ጋር ሆነው ህፃኑ ጂያን የሚጫወትበትን አብረው እያዘጋጁ ናቸው። ከዛ ናሬ በዚህ አጋጣሚ የድሮ የትምህርት ቤት ጓደኞቼን አይቻቸው ነበር ቅድም፣ ሰላም ልበላቸው ብላ ሄደች።
እየሄደች እያለ እነሱን በአይኖቿ ስትፈልጋቸው ድንገት ሻይንን አየችው። ሻይንን ስታየው በፊቱ ምልክት ወዛ ጋር እንገናኝ አላት። ከዛ እሷ ግራ ቀኝ አካባቢዋን ተመለከተች። እነ ጃን እያዩት አልነበረም። ከዛ ሻለችው። ከዛ ሻይን ቀድሟት ወደ ቦታው ሄደ። ከዛ እሷ ተከተለችው። ቦርሷንና ጃኬቷን ካስቀመጠች በኋላ ሻይን ምንድን የተፈጠረው ነገር ምን ሆነ ነው ግን አንተ ይኸውልህ ለምድሮ ራስን አደጋ ላይ መከተው ስትለው ቶሎ ብሎ አቀፋት። ናሬ ናፍቀሽኛል፣ በጣም ናፈቅሽኝ ብሎ ጠምጠም ብሎ እያቀፋን ነበረ። ቆይ ካያ በጊዜው ወይ ደርሶ ኖሮ ምን ሊፈጠር ነበር ግን አስበዋል? አንተ ቆይ ለራስህ አታስብም እንዴ? ሻይን ለምድሮ ጅል የምትሆነው ሞኛ አትሁን አለችው። እኔ ከጎንሽ መሆን ብቻ ነው የምፈልገው፣ በቃ ምንም ነገር ይምጣ ምንም ዋጋ መክፈል እፈልጋለሁ፣ መስዋዕትነት ለመክፈል ዝግጁ ነኝ እያላን ነው እኮ ስህተት ብትሰራላ በዚህ መሃል እያለችው ድንገት እነ ጂያን እንዴ ናሬ ምን ነው ቆየች ይባባላሉ። ከዛ በኋላ አሊያ ልፈልጋት ስትል ቆይ እኛ እንፈልጋታለን ብለው ጂያንና ካያ አብረው መንቀሳቀስ ጀመሩ እነ አሊያን ትተው። ከዛ በኋላ ጂያን ካያን በዛ ጋር ፈልጋት ብሉት እሱ በሌላ አቅጣጫ እየፈለጋት እያለ ድንገት ቁልቁል ወደ ታች ሲመለከት ጥንዶቹ ተቃቅፈው አያቸው። ሲያያቸው በጣም ተናደደ። ከዛም በኋላ በደረጃው እየወረደ ነበረ። ሁለቱም አሁንም ቢሆን ተነፋፍቀዋል፣ እንደተቃቀፉ ነበረ። ሻይን እየለመንኩ ነው እባክህ አቁም በቃ እስክፋታ ድረስ ጠብቅ እያለችው ድንገት ጂያን መጣ። ናሬ ነይ ወደዚህ እያላን ነበረ። ከዛ እሷ ወንድሜ ይኸውልህ ድንገት ነበር የተገናኘ ነው የምር ድንገት ነበር ስትለው ነይ ወደዚህ ያልኩሽ እኮ እያላን ነው። ከዛ እሷ ወንድሜ ይኸውልህ አትናደድብኝ እባክህ ድንገት ነበር የተገናኘ ነው የምሬን ነው አልዋሸውክም እያለችው ናሬ ነይ ያልኩ እኮ ነው ይላታል። ከዛ ጃኬቷና ቦርሷን ካስቀመጠችበት እያነሳች ወደፊት ትራምዳለች። ወንድሜ እየዋሸውክ አይደለም ትላለች። ነይ ወደፊት ይኸውልህ ሻሂን ትግስቴ አልቋል እሺ ትግስቴ ገደባለሁ እረፍ ብሎት ከእህቱ ጋር ወደፊት በደረጃው እየወጣ ነበረ። ሻሂን ቆሞ አሁንም እያያቸው ነው። በሌላ በኩል ካያ እስካሁን ድረስ ናሬ መገኘቷን አላወቀም። እየፈለጋን ነበር። ድንገት ያገኘው ዘሪንን ነበረ። ዘሪንን አያት። ከኋላ እየቆመ ነበረ። ድንገት ወደኋላ ዞር ስትል አየችው። ሁለቱም ተያዩ። ሁለቱም ዝም እንተባባሉ ናቸው። እዚህ ምን ልታረጊ መጣሽ አላት። ምንም እኔና ወንድሜ ሁል ጊዜ እዚህ እንመጣለን፣ ይሄ ክብረ በዓል ሲደረግ ምን ችግር አለው እያለችው ነበረ። ይህም ባል በጣም እንደምትወደው ስትነግረው አይደለ እያለ ጭንቅላቱን እየነቀነቀ አያት። አውቃለሁ ታዲያ እሱ የታለ ብሎ ባይኑ እየፈለገው ነበረ። አጣው። ከዛ ባላ እሷ ቆማውንም እያየችው ነው። ኮስተር ብላለች። ሁለቱም ትንሽ እንደ ተራራቁ አይነት ስሜት እየተሰማቸው ነው። እሺ ከእህቴ ጋር ነው መሆን ያለበት መቼ ሳረል እንዴ እያላን ነው። ከዛ እሷ ትኩር ብላ አየችው። እኔ እንግዲህ 100 ጊዜ ነግሬዋለሁ እሷ ባለትዳር ናት፣ ከእሷ ራቅ ብዬው ነበረ፣ እሱ ግን አይሰማኝም በማለት ነገራት። አይሰማም። አንተስ ምን ስትል ነበረ? አንተ በሱ ቦታ ብትሆን ምን ታረግ ነበረ? ከእሱ የበለጠ ነገር አታረግም? እንደውም ምንድን ነው የእኛ ነገር እንደ ናሬና እንደ ሻይን መሆን የለበትም ስትል ነበር አለችው። ምን እያልሽ ነው ያለሽው? ይሄ ሌላ ያ ሌላ። ዘሪን አሁንም እያወራሽ ነው እንዴ? ቆይ ምን ማለት ነው? ፊት ለፊት አንዴ ደሚርን ያቀፍሽው አላት። በቃ ብዙ ያልገባ ነገር አለ፣ ያልገባ ነገር ካለ ብዙ አትፍረድ አለችው። ሁለቱም ይጨቃጨቃሉ። መግባባት ከበዳቸው። ድንገት ሻይን መጣ። ሲመጣ በቃ ሊድ ብሎ ትቷቸው ሄደ። እህትና ወንድም ተቃቅፈው እየሄዱ ናቸው። አሁን እነ ጂያንም ቢሆን አብረው መጫወት ጀመሩ። ጂያን ከህፃኑና ከአሊያ ጋር ሆኖ አብሮ እየተጫወተ ነበረ። ድንገት ከዛ ወደኋላ ዞር ሲል ያያት ፍቅርዬ ነው። ፍቅርዬ በመኪናዋ መታ ቆማለች። ከዛ ዞር ብሎ አያት። ከዛ ለአሊያ እያሳያን ነበረ። ከዛ እነ አሊያ ወደ እሷ ተጠጉ። ለምን መጣሽ አሏት። አይ ዝም ብዬ ከመሞቴ በፊት ይሄን ነገር ላይ ብዬ ነው አለቻቸው። ከዛ በኋላ አይ ይኸውልሽ ሳይበስብሽ ብትይ ጥሩ ነው አለቻት አሊያ። ከዛ ጂያን ነይ በቃሽ ነይ ውረጃ ነይ ከጂያን ጋር ትጮሻለሽ አላት። እሷ ከመኪናው ወርዳ አብራቸው ጥሩ ጊዜ ብታሳልፍ ደስ ይላታል። ነገር ግን አሊያ በአንድ በኩል እየተጨነቀች ነው። ተውተው ጂያን ባለፈው የተፈጠረው ነገር ታውቃለህ አይደል እንዴ? ምንድነው አንተ እንደገና ለመዋረድ ፈልገ ነው እንዴ አለችው። ማለት እንደዚህ የሚባል ነገር የለም ስታስብኝ እኔ ፈሪ ይመስላለሁ እንዴ? እኔ ፈሪ ነኝ እንዴ? አልፈራም ነይ ውረጅ ችግር የለም እያላን ነው። እንድትወርድ ካደረገ በኋላ ሂጂ አላት። ከዛ ወደ ጂያን እየጠጋች ነበረ። ከዛ ጂያን ይሄው ምንም ችግር የለውም እኮ እያላት ከዛ ከአሊያ ራቀ። አሊያ በኋላ በኩል ብቻዋን ቆመች። ከዛ በኋላ ሁለቱም ተከታትለው የሚያዩት ፍቅርዬን ነው ከህፃኑ ጂያን ጋር ስትጫወት። ከዛ ጂያንም ቢሆን እጁን ወደ ኋላ ጣምሮ ቆሞ እያየ ነበረ። አሊያ እናቷንና ልጇን እያየች ነው ተቃቅፎ ሲጫወቱ ካየች በኋላ ከዛ ደግሞ ጂያንን አየችው። የጂያን መልካምነት አሁንም ቀን በቀን እያሸነፋት ነው። ዛሬ ግን ልቧ ውስጥ ያለውን ደስታ መቆጣጠር ከበዳት። ዛሬ ነገሮችን ቀብራ በዝምታና በፈገግታ ብቻ ማለፍ አልፈለገችም። ስለዚህ ከኋላው መታ ቶሎ ብላ ዘላ እያቀፈችው ነበረ። እጇን ደረቱ ላይ ጣል አርጋ ትከሻው ላይ ጭንቅላቷን ደገፍ አርጋ አቀፈችው። ከዛ በኋላ ለቀቀችው። ከዛ እሱ ሊያቅፋታልና ፈራ። ከዛ በኋላ እጁን ትከሻዋ ላይ አስቀምጦ እያያን ነው። ጂያን ስለ ሁሉም ነገር አመሰግናለሁ ትለዋለች። በሌላ በኩል ኡሁር እያመለጠ ነው ያለው። ኡሁር በመጨረሻ ሚኔ ሁሉን ነገር አስተካክላለች ከቤት ይዘው እየወጣች ነው። ከዛ ወደ አንድ ትልቅ መጋዘን ደረሱ። እዚህ መጋዘን ከመጡ በኋላ የጭነት መኪና ውስጥ አለ። እዛ ውስጥ ይገባል። ከዛ በድንበር እንዲሻገር ነበረ። ከመኪናው ወረደ። ከዛ ቁልፉን ሰጣት። ከዛም በኋላ ይሄ ቁልፍ ምን እንደሚከፍትና የተለያየ መረጃዎችን እንዳለ እዛ ከደረሰ በኋላ እንደሚነግራን ነገራት። ከዛ መኪና ውስጥ ሊገባ ነው። የጭነት መኪና
ውስጥ ሊገባ ሲል ድንገት በሩን ሊከፍተው ነበረ። ወዲያው ወንዶች መጡ። ደሚር ከመኪና እየወጣ ነበረ፣ ሽጉጥ እየደቀኑበት። በአንድ በኩል ሚኔ ምን እያደረጋችሁ ነው ያላችሁት? ምሮ የምትሰሩት እናንተ ብላ ትጠይቃለች። በአንድ በኩል ደሚር በመጨረሻም ኦረን በእጁ እያስገባው ሚኔ ሌላ የማትወጣው ጣጣ ውስጥ ልትገባ ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች በዛሬው ዕለት ዘውድ የሚሰኘውን ድራማ ተመልክተናል። ተመልካቾች ዘውድ ድራማ ከተጀመረ በርካታ ክፍሎች ተቆጠሩ። ተመልካቾች በቅጠል ቲቪ የዩቲዩብ ቻናል ዘውድ ድራማ ብቻ ሳይሆን ስውር እጅም በተመሳሳይ አቀራረብ ወደ እናንተ ይደርሳል። ዘውድ ድራማ በማይተላለፍባቸው ቀናቶች ስውር እጅ ድራማን ወደ እናንተ ይዤ ቀርባለሁ። ስውር እጅ በማይቀርብባቸው ቀናቶች ደግሞ በተቃራኒው ዘውድ ድራማን ወደ እናንተ ይዤ እመጣለሁ። ስለምትረዱኝ ከልብ አመሰግናለሁ። ተመልካቾች በቀጣይ ቀን በአዳዲስ የዘውድ ድራማ ክፍሎች እንዲሁም የስውር እጅ ድራማ ክፍሎች የምንገናኝ ይሆናል። በያላችሁበት መልካም ቆይታ እመኛለሁ።